በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? የእግዚአብሔር ስሙ በእኔ በኃጢአተኛው አንደበትም ሆነ በፈጠረ ፍጥረቱ ከዓለማት ሁሉ እስከ ዓለም የተመሰገነ የተከበረ ይሁን አሜን። እንደምታወቀው ከዚህ በፊት ስለ አደበዬ ብዙ ጊዜ ብዙ ትረካዎችን አቅርቤላችኋለሁ። ማን ያርዳ የቀበረ እንደሚባለው አይነት በአካባቢ ትውልዴም እዛው ስለሆነ በእኔ አካባቢ በእኔ ዙሪያ በአራቱም አቅጣጫ መኖሯን ከዚህ በፊት በነበረው ቪዲዮ ነግሬያቸዋለሁ። ዛሬ ግን በአንድ ርዕስ ነው ይህን ቪዲዮ ማቀርብላችሁ። ከላይ በርዕሱ እንደተመለከታችሁት የአጎቴ ምስት ከአደበዬ ጥሪ ደረሳት ወይም ደግሞ የአየሞ ምና ጥሪ ደረሳት። ከአየሞ ምና እንዴት፣ የት፣ መቼ የምለውንም እንግዲህ በዚህ ውስጥም የምታዩ ይሆናል። የአጎቴ ምስት ያው ጎረቤት ነን፣ አንድ ላይ ያሳደገችን ናት። አሳዳጊ እናቴ ማለት እችላለሁ። ልጆች አሏት። ልጆቿም ጓደኞቼ ናቸው። ከዝምድናም አልፎ ኢንቲሜትድ የሆነ ግንኙነት ያለን ቤተሰብ ነን። መብል መጠጣችንም አንድ ላይ ስለሆነ በጣም ኢንቲሜት እናደርጋለን። በተለይ አንደኛው የቤቱ ታላቅ የሆነው በጓደኝነትም በነገሮች ሁሉ እንስማማለን። ከዕለታት አንድ ቀን እናቱ ከሰው ጋር ተጣላች። እቺ የአጎቴ ምስት ከሰው ጋር ትጣላና ያቺ የተጣላቻት ሴትዮ ከዕለታት በአንድ ቀን 11 ሰዓት ላይ መሄድ በማይቻልበት ከመሬት ተነሳችና ብቻ መጣችና አደራ አየሞ ምና ከነርካ ቀብዱ ኦዶ ለፈንጎዲን ከነፋኒ ቀብዱ ኦዶ ልቅምሲን ከንዱበት ኦዶን ፍደትን ብላ ጠራቻት። ይህም ማለት ያስሽውን ሳታስቀምጪ፣ የጎረስሽውን ሳትውጪ፣ ያሰብሽውን ሳታደርጊ አደበዬ አውድማ እንድትገኝልን በዛሬው ዕለት ብላ አደራ በአደበዬ ይዤሻለሁ ትላታለች። በእንደዚህ መልኩ ነበረ ስጠራሩና ሲረጋገሙ የነበሩት። በእሷ ከራማ እያሉ ይረጋገማሉ። እሷም ፍርሃቱ ስላላት ትልልቅ ልጆች የምንባለው እኔና ልጇ ነን፣ አሉ የሚባሉ ማለት ነው። ሰዓቱም መሽቷል፣ ብቻዋም እንዳትሄድ ሰዓቱም መሽቷል፣ እምቢ ካላችሁ እሄዳለሁ ብላ በጥል ነበረ። እኛ ደግሞ በሰንበት ትምህርት ቤት ስር ታቀፈን ስለነበርኩኝ እኔ ሌሎቹንም በአግባቡ አስተምሬ የአካባቢን ልጆች ታላላቆችን ቦረንትቻ፣ ጨሌ፣ አቴቴ እንዲያቃጥሉ ቤተሰቦቻቸውንም እንዲያቃጥሉና ምግቧንም እንዳይበሉ ለጣዖት የተሰዋ ስለሆነ እንዳትበሉ ብዬ ይሄንን መክሬ ብዙ ልጆችን ሳስተባብር በነበርኩበት ሰዓት ስለነበረ አንገራገርንባት ላለመሄድ። በቃ እናንተ ያለኝ እናንተን ነው፣ እናንተ አብራችሁኝ ካልሄዳችሁ እሄዳለሁ ጅብም ይብላኝ ብላ በእልህ ተነሳች። እንግዲህ እናት ናትና ለሱም እናት ናት፣ ለእኔም ያጎቴ ባለቤት ናት፣ ያውም የምወዳት እናት ናት፣ አሳዳጊ ናት። የግዴታ መሄድ ስላለብን ምንም ማድረግ አልቻልንም። ባናመልክባትም ባንፈልግም በግድ መከተል ስላለብን ብቻ ጥቃት ሊደርስባት ይችላል። ያለን ትንሽ አስራዎቹ ቤት ውስጥ ነን። ያለን ታላላቅ የምንባለው ልጆች እኛ ነንና ተከተልናት። ስንከተል ያው የገጠር ትጥቅ እንደሚታወቀው ጋቢና ዱላ ነው። ያጎቴ ልጅ ጋቢና ዱላ ያዘ። እኔ ደግሞ ጠንከር ያልኩ በሰንበት ትምህርት ቤትም ውስጥ ብዙ አገልግሎትም ስላሳለፍኩኝ እና ያስተማሩኝም እኚህ ቆሞስ
ከዚህ በፊት የተረኩላችሁ እሳቸው ደቀ መዝሙርም ስለሆንኩኝ አጋንንት በተለያየ ጊዜ ከሰዎች ላይ በጥምቀት በሚያስወግዱበት ሰዓት ሰዎችን ሲያጠምቁ እኔ ነበርኩኝ የምረዳቸው የነበረው። የአጋንንትን አካሄድ እረዳ ስለነበረ ይመክሩኝ ነበረ። ቢያንስ የፈለክ ቦታ ብትሄድ ውዳሴ ማርያም ከኪስህ እንዳታጣ ብለውኝ ስለመከሩኝ ውዳሴ ማርያም ትጥቅ አድርጌ ይዣለሁ፣ ባትሪ ይዣለሁ። እንግዲህ እዛ አውድማ ላይ በባትሪ ጨርቅ ተሸፋፍኜ ለመድገም ነው እንግዲህ ለመከላከያ ብዬ ውዳሴ ማርያም ይዤ ሄድኩኝ። እንግዲህ ጉዞ ጀመርን፣ ሄድን። ከሰው ጋር ማውራታችንም እዛ ደረስን። ልክ እዛ ስንደርስ መሽቶ 1 ሰዓት ሆኗል። 1 ሰዓት ሆኖ በጣም በሚገርም ሁኔታ እሷ ሀድራ የሚባል ነገር አለ። የአንድ ሰው ገበያ ያክል የሚያክል ሰው ተሰብስቧል። ሌላው ለምርቃት የተጋቡትም ተጋቢዎችም የተለያዩ ለዚህ እምነት ውስጥ ይህንን ባዕድ አምልኮ ሀደበይን የሚያመልኳት ሁሉ ተሰብስቧል። በዚህ አምልኮ ውስጥ ያሉ ሰዎች ተሰብስበው እየተዘጋጁ ይገኛሉ። እኛ ስንደርስ ልክ እኛ ስንደርስ 2 ውሾች ሮጠውብን መጡ። ከመሃል ወደ እኔ አጋደለ። አንዱ ራስታ ነው፣ ግሹ ነው የሚባለው። ራስታ የለበሰ ነው፣ እንደ ራስታ ነው፣ ቅቤ የሚቀባ ይመስለኛል። ሮጦ ወደ እኔ ስመጣ መታወት። ስመታው ጮኸ፣ ህዝቡ ሁሉ እኔ ላይ። ከዛ ሃይ ተብሎ ስለማያቅ ነው ተብሎ እዚህ መጥቶ ስለማያቅ ነው ተብሎ እሷም ያጎቴም ባለቤት ስለማያቅ ነው ብላ አስተባበለችና ወደ ውስጥ ገባን። ወደ አውድማው ገባንና እሷ ዘልቃ ወደ ላይ ሄደች። ሴትዮዋ ጋር ትሄድ የት እንደሄደች አናቅም። እሷ ወደ ውስጥ ገባች። ውስጥ ማለት አጥር ውስጥ ክፍልፋይ አለው ራሱ እንደ ቤተክርስቲያን አንደኛ አጥር ሁለተኛ አጥር እንደሚባለው በገጠሩ በከተማው የለም። በገጠሩ እንደሚባለው ሁለተኛ አጥር ውስጥ ሄደች እሷ። አጋፋሪ የሚባሉትን ሽማግሌዎችን ለማናገር ይመስለኛል ሄዳ እስክትመጣ እኛ እዛ ጋር ከውሻ ጋር ተጣልተናል። ከዛ ወደ ውስጥ ገባን። ልክ ገብተን አውድማው ላይ አምላካችን አልወርድ አለ። እስኪ ጸልዩ ተባለና መልእክት ተላከ። እንትን አሉ። ከጎጆ ወጣ። የሆነ ጎጆ አለች ከፊት ለፊት፣ መኖሪያዋ ከኋላ ነው። ጎጆ ገብታ የምትጮህበት እና እንትን የምትልበት የምትፈርድበት ከአጥሩ ሁለተኛ አጥር ጎን ላይ ወደ ውስጥ ወደ ጎጆ መግባት አይቻልም። በአጥር ነው የሚወራው። ሲዳ የሚባልም ከፊት ለፊት አለ። በአጥር ስለሚወራ ያንን አጥር በመጋረጃ ጎጆ ውስጥ ሆኖ በመጋረጃ ይታያል። ውጪ ሆኖ ነው የሚወራው። በመሃልም አጥርም አለ መጋረጃም አለ። መግባት አይቻልም። ከአጋፋሪዎችና ከአገልጋዮቿና ከውስጥ መልእክት ከሚያወጡ ሰዎች ውጪ አምላካችን አልገለጥ አለ። ከራማን ኬኘ ኡፉድዴ ጸሎቴ ጎቻ ቡላ። በዚህ ሰዓት እንደደረስኩ ምን አደረግኩኝ መሰላችሁ? በጣም በሚገርም ሁኔታ በሚገርም ድንቅ ነገር በውዳሴ ማርያም ላይ እመብርሃን አድራ ስራዋን ስትሰራ ልክ በባትሪ ተከናነብኩና ውዳሴ ማርያም መድገም ጀመርኩኝ። የዕለቱም ማለት ነው። አንቀጸ ብርሃንን ጨርሼ የውድስዋ መልአክ ስጀምር አሁንም አምላካችን አልወርድ አለ፣ በርቱና ጸልዩ፣ ዛሬ ምን እንደተከሰተ አናቅም አሉ። እንግዲህ በደካማ አስተሳሰብ በእኔ ነው ብዬ አላምንም። ውዳሴ ማርያም ምን ያህል ድንቅ ስራ እንደምትሰራ ልነግራቸው ነው። ቀጠልኩኝ ውዳሴ ማርያም መድገም። አልመጣ አለ። ይጮሃሉ፣ አልመጣ አለ። ከዛ በኋላ በጣም በሚገርም ሁኔታ እኔ መሆኔን የተረዳሁት ጠዋት ነበር። አደርን። እኛ ራቅ ብለን ከሰዎቹ ሜዳ ላይ አደርን። በጣም ያስጠላል። እዛችሁ ለሰርግም የመጡ ከነሚዜዎቻችሁ ምናምን ስመጡ እዛው ይዳራሉ። ሜዳ ነው የሚታደረው። እዛችሁ አመድ ላይ ስንከባለሉ እንደ ጽድቅ እንደ እምነት ነው የሚያዩት። እዛው ስዳሩ ያድራሉ። ያስጠላል በጣም። ሁለተኛ ደግሞ እዛ ቦታ ላይ የሚሄዱ ሰዎች የንጽህና ጉድለትም ያላቸው ሰዎች አሉ። እዛ ሞጀሌና ቅማል
ምንድን ነው የሚባለው? ቱሃን ምኑ ሰው መታጠብ አይቻልም። ደጅ ጠን የሚባለውን ከገቡ መታጠብ አይቻልም እሷ እስክትፈታ ድረስ። እዛ ነው የሚከባለሉት። አመል ላይ ነው የምንከባለሉት። የተሰጣቸውን ብቻ በልተው እዛችሁ ማምለክና የእሷ አምላክ ወርዶ እስክፈቅድላቸውና አንድ ነገር እስክላቸው ድረስ እንደዛው ይጠባበቃሉ። የተረጋገሙትም እዛው እንትን ይላሉ። በእንደዛ መልኩ ያ እርኩስ መንፈስ ሳይወርድላቸው አደረ። ጠዋት ወረደ። ቀጥታ ጠዋት ሲወርድ እኚህን የአጎቴን ባለቤት ነበረ እንድትቀርብ የተደረገው። ነይ ተባለች። ያዋጣሻል ወይ አሰልፈሽ የመጣሽው ጦር ያዋጣሻል ወይ ብሎ ጠየቀ። መጀመሪያ ከህዝብ መሃል እሷ ተጠራች። ጌታዬ ምን አጠፋሁኝ? ማሩልኝ፣ ልጆች ናቸው ማሩልኝ ብላ ለመነች። እንሰማታለን፣ በርቀት እንሰማታለን። ከዛ በኋላ እስቲ እነሱ አንቺ የጠራሽ አንቺን መርቀንሻል፣ እውነትን ለአንቺ ሰጥተናል፣ አንቺ ሂጂ ወደ ቤትሽ። አንቺ ደግሞ እነኚህ አሰልፈሽ የመጣሽው ጦር አሰልፈሽ የመጣሽው መሳሪያ ያዋጣሽ። ከዚህ በኋላ እኔም አላቅልሽም፣ ግቤን ልቀቂና ውጪ ተባለች። ልክ መጣች፣ እኛ ላይ ወረደች። ምን አድርጋችሁ ነው? ከማታ ጀምሮ ይሄው አያንን ድዴ አያንን አሙርቴሱ ድዴ ያለ ጥፋቴ እኔ ላይ ተወሰነ። ምን አድርጋችሁ ነው እናንተ ተባል። ምንም በውስጤ ግን በቃ እግዚአብሔር ምን ያህል ኃይል እንደሚሰራ ውዳሴ ማርያም ምን ያህል እሳት እንደሆነ የተማርኩበትና የተረዳሁበት እግዚአብሔርን እጅግ ያመሰገንኩበት ድንግል ማርያምን እጅግ ያፈቀርኩበት ቀን ነው። በጣም በሚገርማቸው ሁኔታ በደካማ አንደበቴ ምንም እዚህ ግባ የሚባል ሰው በእድሜም ደረጃ እዚህ ግባ የሚባል ሰው አይደለሁም። ውዳሴ ማርያም በመድገም ብቻ በአማርኛ ቁጭ ብሎ ያውም ቁጭ ብዬ ከቆምኩኝ ምንድነው የምትሰራው ተብዬ ልጠየቅ እችላለሁ ብዬ ፈርቼ በሚገርም ሁኔታ በአንዲት የዕለት ውዳሴ ማርያም ያ አጋንንት ሳይወርድ ቀርቶ ጠዋት ወረደ። ይሄንን ስድብ እናታችንን ተሳደበ። ከዛ በኋላ ሴትዮዋ እውነት አገኘው ብላ ገባች። ከዛ ከአጎቴ ባለቤት ጋር መነታረክ ታውቃላችሁ አይደል? እንደተነታረክን ነው እቤት የደረስነው። በቃ ቢያንስ ስለማታከብሩኝ ነው። አንዳንድ ነገሮችን ለምን ትናገራላችሁ? ባታመልኩባትም ለምን ትናገራላችሁ? በእናንተ ምክንያት ይሄው ማታ አንተ ውሻ መታ፣ አንተም ደግሞ ተባባሪው ነበርክ ብላ እየተቆጣችን ምን እያለች ከዛ በኋላ ከዛው ድማ ሄድን። እግዚአብሔር ይመስገን ምንም የተከተለንም ነገር የለም፣ እሷ ላይም የሆነ ነገር የለም። ከዛ በኋላ ቀረብኳት። ይሄንን ባዕድ አምልኮ እንድትክድ አደረግናት። ካደች። ከዛ ቀን ጀምሮ ሰው እዛ ጋር ቢጠራት አትሄድም ማለት ነው። እና እመብርሃን በአንዲት ውዳሴ ማርያም ያደረገችውን ድንቅ ስራ ይህን ገጠመኝ ስሙ ብዬ ነው ይህንን 4ኛ ገጠመኝ ያቀረብኩላችሁ። የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ድንቅ ይሰራል። አሜን።